ሰላም ወድ የኩክ መኒ ቻናል ተመልካቾች በዛሬ ከቤታችሁ ናችሁ በ500 ብር ብቻ ኢንቨስት አድርጋችሁ በ30 ቀን ውስጥ 3000 ብር አድርጋችሁ የምታተርፉትን አዲስ የኦንላይን ስራ ይዤላችሁ መጥቻለሁ። ያው ገና አንድ ሳምንት አልሆነም ማለት ነው። በቶሎ የሰራ ተርፋማ ነው ማለት ነው። የዌብሳይቱን ሊንክ ከታች ዲስክሪፕሽን ላይ ቦታ ላይ ወይ ደግሞ ኮሜንት የመጀመሪያ ቦታ ላይ አስቀምጥላችኋለሁ። ሌላው ጥያቄ ካላችሁ ቴሌግራም ቻናሌን የኮሜንት የመጀመሪያ ቦታ ላይ አስቀምጥላችኋለሁ፣ መጠየቅ ትችላላችሁ ማለት ነው። አሁን ቀጥታ ወደ እንግዲህ ገና ስገቡ ፊቸሩ ይሄን ይመስላል ማለት ነው። እንግዲህ እዚህ ጋር ስልክ ቁጥራችንን እንሞላለን። ያው ቀላል ነው ማለት ነው። እጅግ በጣም ቀላል ነው። ዝም ብለን 9 እንላለን። ከዛ ስልክ ቁጥራችንን በሚገባ ሳንሳሳት እንሞላለን ማለት ነው። እቺን ቁጥር 6252 የሚለውን ካፕቻዋን ሳንሳሳት እንሞላታለን ማለት ነው። 6252 ማለት ነው። እዛ ማትረሱትን ፓስወርድ ተሞላላችሁ ማለት ነው። የኔ ማረሰውን ሞልቻለሁ። ከዛ እንግዲህ በዚህ ሊንክ ስለገባችሁ 415 ደብዘዝ ባሉ በሱ ስለገባችሁ ብቻ 100 ብር ይሰጣችኋል ማለት ነው። አሁን ቀጥታ ሬጂስተር እንላለን። እናንተ ከዚህ በፊት ተመዝግባችሁ ከሆናችሁ በዚህ በሎጊን ትገቡና ስልክ ቁጥራችሁና ፓስወርዳችሁን ሞልታችሁ መቀጠል ነው እንግዲህ ማለት ነው። አሁን ቀጥታ እኔ አንደኛዬን አዲስ ስለሆንኩኝ ሬጂስተር እለዋለሁ። በሚገባ ገብተናል። ፊቸሩ ይሄን ይመስላል እንግዲህ ማለት ነው። እንግዲህ ይሄው 100 ብር ሰጥቶኛል ማለት ነው። ቴሌግራም ቻናላችሁን ጆይን ካላችሁ ደግሞ ወደ 5 ብር ይሰጣችኋል። ከ5 ብር ይሄው እንደሚያሳያችሁ እስከ 300 ብር ሰጣል ይላል። እንግዲህ ዝም ብለን ኤክስ እንለዋለን። እንግዲህ ይሄን ይመስላል። እጅግ በጣም ቀላል ነው። ብር ለማስገባት ቺን ዲፖዚት የምትለዋን ለማውጣት ዊዝድሮ የሚለዋን አዲስ ስትሆኑ ደግሞ ቺን ቼክ ኢን የምትላለች እሷን አንድ ጊዜ እነካለን። እዚህ ጋር እንደሚያሳየን ቪአይፒ 0 ነን ማለት ነው። ቪአይፒ 0 ስንሆን እንደምታዩት 5 ብር ይሰጣል። ቪአይፒ 1 ስንሆን ደግሞ 10 ብር ይሰጠናል። ቪአይፒ 2 ስንሆን 20 ብር እያለ ይቀጥላል ማለት ነው። እኛ ኦልሞስት ገና ስለጀመርን 0 ነን ማለት ነው። እቺን አሁን የምትለዋን እነካታለን። ይሄው 5 ብር ሰጥቶኛል ማለት ነው። ገና እንደገቡት ወደ 105 ብር ሆኖኛል ማለት ነው። ባላንሴ እጅግ በጣም ቀላል ነው። አሁን እዚች ጋር ኢንቨስትመንት የምትለው ውስጥ አንድ ጊዜ እንገባለን ማለት ነው። ከዛ በኋላ ይሄው በዚህ መልክ ያሳያችኋል ማለት ነው። ፊት ለፊት ላይ የምናየው በትንሽ ብር እንድትጀምሩ ነው እመክራችኋለሁ። በ500 ብር ጀምራችሁ ዴይሊ 90 ብር ትሰራላችሁ። 90 ብሩን ደግሞ የምትሰሩት ለ30 ቀን ነው ማለት ነው። እንግዲህ እጅግ በጣም ጥሩ ነው። ኦልሞስት 1 ወር ነው። በጣም ደስ ይላል። ይሄን ደግሞ ጊፍት የምትሰሩ ከሆነ ደግሞ ቴሌግራም ቻናል ላይ ጊፍት ይለቀቃል። 12 ሰዓት ላይ ጊፍት ይለቀቃል። እሱ የምትሰሩ ከሆነ በአንድ ጊፍት 30 ብር ይሰጣችኋል። ኦልሞስት በቀን ወደ 100 ብር ትሰራላችሁ። ይህ ማለት በወር ውስጥ 3000 በሚገባ ታተርፋላችሁ ማለት ነው። እንግዲህ በ500 ብር ሚል አለ። እዚህ ጋር ደግሞ 1000 ብር አስገብተን ዴይሊ ሳይክሉ 200 ብር ነው። ከዛ ደግሞ በ30 ቀኑ 6000 ብር እያለ እንደዚህ ኢንቨስት ማድረግ እንችላለን። እኛ በ500 ብር ነው መጀመር የምንፈልገው። ብር እንዴት እንደምናስገባ አሁን በቀላሉ አሳያችኋለሁ። ኢንቨስት ነው እንለዋለን እዛው ቀጥለን ማለት ነው። ከዛ በኋላ 500 ብሩን ለ4 ጊዜ በተደጋጋሚ ማስገባት እንችላለን ማለት ነው። ወይ ደግሞ በቀላሉ ለመግባት ኢንቨስት ለማድረግ አንዴ እንመለሳለን። ሆም ምትለው ውስጥ እንገባለን። ዲፖዚት ምትለዋለች እንግዲህ እሷን ዲፖዚት እንላታለን ማለት ነው። ይሄው እንግዲህ እንደሚያሳየን ነው። ፔ1 ፔ2 የሚለውን ለመጀመሪያ ጊዜ የምታስገቡ ከሆነ ፔ1ን ትመርጣላችሁ። ለሁለተኛ ጊዜ የምታስገቡ ከሆነ ፔ2ን ትመርጣላችሁ። እንደዛ እያላችሁ ነው የምትሰሩ እንግዲህ ማለት ነው። አሁን እንዴት እንደምታስገቡት አሳያችኋለሁ ማለት ነው። ሙሉ ፕሮሰሱን ትኩረት ሰጥታችሁ ይሁን ማለት ነው። ያው መጠን እንጽፋለን። ከዛ ፔ1 እንዳልነው የመጀመሪያችን ከሆነ ፔ1 ብለን ዲፖዚት ነው እንላለን። ከዛ በኋላ ያው ኮፒ እንለዋለን። ባንክ አካውንቱን ብሩክ እንደሆነ ቼክ አድርገን ኮፒ እንልና ቀጥታ ወደ ሲቢኢ እንሄዳለን። ትራንስፈር ለማድረግ ነው የፈለግነው። ትራንስፈር ሲቢኢ አካውንት እንላለን። ከዛ እዛው ደግመን እነካና ያው እዛው ኮፒ ያለውን ቅድም ፔስት እንላለን። ያው መጠን እንጽፋለን። ከዛ በኋላ ሪዝን ሲለን ዝም ብለን ወርክ እንላለን። ከዛ ኮንቲኒው እንላለን። ከዛ ያው ፒናችንን ጽፈን ከዛ በኋላ ይመጥልናል ማለት ነው። ከዛ ይሄን ለማንኛውም ዝም ብለን ስክሪንሾት እናደርጋለን። ሲቢ ሞባይል አፕ ከሌላችሁ ብትሞሉ ጥሩ ነው። ኤፍቲ ከምትሏ ጀምሮ ያከበብኩላችሁ ከሱ ሙሉ ጀምሮ ፔስት ትላላችሁ። እሷን ኮፒ ትላላችሁ ማለት ነው። ወይ ትጽፉታላችሁ ማለት ነው።
ከዛ በኋላ ይሄው ተመልሰን መተናል። ትራንዛክሽን አይዲ የምትለው ውስጥ ሙሉ ቅድም ኮፒ ያልነውን አንድ ባንድ እንጽፋለን ማለት ነው። ሳትሳሳቱ ትጽፉታላችሁ ማለት ነው። እጅግ በጣም ቀላል ነው። ከዛ ይሄው ማሳየላችሁ ላይ ክሊክ ሰብሚት ሚሊዮን አንድ ጊዜ ነካታለን ማለት ነው። ጨርሰናል። እንግዲህ አንድ የመጨረሻ ስቴፕ አለን። ድጋሚ ኢንቨስትመንት መተል ዋጋ መተን በሚገባ 500 ብሩን አስገብቶልኛል። እንግዲህ እንደምታዩት አፍተር ኢንቨስትመንት ዴይሊ ኢንካም ኢዝ አውቶማቲክ ምናምን ይላል። በራሱ አውቶማቲክ ነው ደስ የሚለው 90 ብር በየቀኑ የሚሰራልን በራሱ ጊዜ ነው የሚሰራልን። ከዛችን ኢንቨስት መተል አነካለን። ከዛ በኋላ ሰክሰስ ይልኛል ማለት ነው። ኢንቨስት ስለው ማለት ነው። ያው እኔ ቀድሜ የዛሬ 3 ቀን ስላስገባውኝ ኢንሰፊሸንት ባላንስ ብሎኛል ማለት ነው። ለእናንተ ሰክሰስ ይልላችኋል ማለት ነው። ከዛ በኋላ ዴይሊ መስራት ይጀምራል ማለት ነው። ከዛ በኋላ በቃ አሁን ባንክ አወጣጡን ቀለል አድርጌ እማሳያችሁናል ማለት ነው። እዚች ጋር ማይን ምትለው ውስጥ እገባለሁ ማለት ነው። ከዛ በኋላ እዚህ ጋር ባንክ አካውንት ሚላለ እሱን አንድ ጊዜ ክሊክ እንለዋለን። ከዛ በጣም ቀላል ነው። የባንክ አካውንታችንን ስማችንን እንጽፋለን። ከዛ አካውንት ነምበር ይላል እንመርጣለን። ሲቢኢ እንላለን እንመርጣለን። ከዛ ኮንፊርም ናው እንለዋለን። ከዛ በሚገባ ሰክሰስ ይልልናል። ከዛ በኋላ ዊዝድሮው እንደፈለግን ማዘዝ እንችላለን ማለት ነው። እንግዲህ በአጭሩ ይሄን ይመስላል። ኢንቪቴሽን በእናንተ ስር ሰው ማስገባት ከፈለጋችሁ ደግሞ እንደምታዩት እዚች ጋር የእናንተ ኢንቪቴሽን አለች። እሷን ኮፒ ብላችሁ ለምትፈልጉ ለጓደኞቻችሁ በእናንተ ስር ማስገባት ትችላላችሁ ማለት ነው። ይሄው እንግዲህ ለኔም 24 ሰዓት ሳይሆነኝ በሚገባ ሰክሰስ ብሎ ገብቶልኛል። ሌሎች ልጆችም ይሄው እንደምታዩት ይሄን ሁላ ብር እያፈሱ ነው። እንግዲያውስ የዛሬን ቪዲዮ ይሄን ይመስል ነበር። ከተመቻችሁ ላይክ ማድረግ እንዳይረሳ። ለሚፈልጉ ደግሞ ለጓደኞቻችሁ ሼር ማድረግ እንዳትረሱ። እንደዚህ አይነት ፈጣን የኦንላይን ስራ ማግኘት ከፈለጋችሁ ቴሌግራም ቻናል ኮሜንት የመጀመሪያ ቦታ ላይ አስቀምጥላችኋለሁ። እንግዲያውስ የቀጣይ ሰው ይበለን። እስከዛው ሄስ ታውሊታ ባይ